እንዴት ነሽ? ሰላም ነሽ? ይታያል። እግዚአብሔር ሰው አሁን ያል ደህና ነሽ? ሰላም ይብዛል። እግዚአብሔር ይመስገን ደህና ነኝ አለሁልሽ። ላንቺ የካናዳ በር ከዚህ አሜን ተከፈተ። አሜን አሜን አሜን። በኢየሱስ ስም ተከፈተልሽ። አውቃለሁ ባይዘው በእግዚአብሔር መንፈስ ሴንስ አድርጌያለሁ። አንተ የኔን በር የምታስከፍተው ብያለሁ። በአንተ የኔ በር የሚከፈተው ብያለሁ። መጀመሪያ በአንተ የኔ በር የሚከፈተው ብያለሁ። እኔ መጀመሪያም ማለት ነው በአንተ ጸሎት ነው የኔ በር የሚከፈተው ብያለሁና ያው መንፈስ ቅዱስ እንግዲህ አናቦናል። ሃሌሉያ። ጌታ ነገረሽ፣ አሳሰበሽ በእኔ እንደሚከፈት በርሽ። በቃ እኔ ውስጤ እንደሱ ነበር የሚለኝ የነበረው። ይኸውልሽ ያንቺን በር የዘጋው እግዚአብሔር አይደለም። ያንቺን በር የዘጋው ያንቺ በር የተዘጋው ሰዎችን የተዘጋው የመጀመሪያው የተዘጋው በአጋንንት ነው የተዘጋው፣ በሰይጣን የተዘጋው። ሁለተኛ ደግሞ ሰዎችን የተዘጋው ምን ማለት ነው? የተዘጋው ማለት ልታደርጊ ያለውን ነገ የምታደርጊውን እቅድ ስቴፕ ልታደርጊ ያለውን ነገር እቅድሽን በሙሉ ለሰው አንቺ ሼር ታደርጋለሽ። ለምን? ልብሽ ክፍት ነው፣ ቅንሽ። ልታደርጊ ያለውን ለሰው ነው ታደርጋለሽ። ሄደሽ ትናገሪያለሽ። ለማታውቂ ሰዎች ሁሉ ያገኘሽ ሁሉ ትናገሪያለሽ። እውነት ነው፣ እውነት ነው። ለጥቂት ጊዜ ነው በቃ ጨርሻለሁ ብለሽ ሄደሽ ትናገሪያለሽ። እውነት ነው ውሸት ነው ማወራው? እውነት ነው። ምንም ውሸት የለውም። ውሸት የለውም። እውነት ነው። ያንቺ ስም ደግሞ ውሸት የለውም። እናቴ ራሱ አለችኝ ለሰው አትንገሪ፣ የገዛ ወንድሞቹ አይደል ዮሴፍን ሲያሳድዱት የነበረው እሱ ቤተሰቦቼ ናቸው ብሎ ነው የነገረው። ግን እነሱ አሳደዱት እና እንደዛ እያለች ነበር እናቴ ራሱ ወላጅ እናቴ። እና ከዛን ቀን ጀምሮ ያንቺ ነገር እየዘገየ መጣ፣ ወደ ታች እያሽቆለቆልሽ መጣሽ። yes እና ያንቺን መሄድ ደግሞ መውጣት የማይፈልግ ጂኒ አጋንንት አለ። እውነት ነው። እውነት አጋንንት ያለው ደግሞ አሁን አጋንንት የሚሰራ በሰው በኩል ነው የሚገባ። በር ይፈልጋል አጋንንት ለመስራት። yes አብሮኝ ነው ያለው። ምን ሩቅ አንሄድም። ሩቅ አይደለም። በር ፈልጎ በር ላይ አንኳክቶ ያለው እዛ በር አጠገብ ጎረቤት ነው ያለው ደግሞ አጋንንቱ። እየሰማሽ ነው? እና አንቺ በመልካምነት ነው ምስጢርሽን ያጋራሽው፣ በመልካምነት ነው የተናገርሽው። ግን በክፋትና በቅናት እኔ ሳልሄድ እኔ እዚህ ያለው እንዴት ቀድማ ትሄዳለች እንዴት ትወጣለች ብለው የጴንጤ ሟርተኛ ታውቂያለሽ? ሶሪ በጣም ይቅርታ፣ ግሬት ኤክስኩዝ ሚ፣ በታላቅ ይቅርታ ጠይቃለሁ። የጴንጤ ሟርተኛ ጠንቋይ ቢሆን ችግር የለም። ገጽጸሽው መንፈሱን ነቅለሽው አባረሽ ትሄጃለሽ። ነገር ግን በደሙ የዳነ በጌታ ቤት ያለ ያንቺን መባረክ ያንቺን መውጣት የማይፈልግ ቅናተኛ መንፈስ ነው ማየው። የማገለግለው እግዚአብሔር ምስክሬ ነው። ቅናተኞችን ዱቄት በሚያደርገው በእግዚአብሔር ቅባት ዛሬ በጌታ በኢየሱስ ስም እያንዳንዱ ያንቺን በር ሊዘጉ የሚፈልጉ ዛሬ በጌታ በኢየሱስ ክርስቶስም ፓራላይዝ አድርጋቸዋለሁ። አሜን። አይ ሪሲቭ አሜን አሜን። ሃሌሉያ። ትባርካቸዋለሁ። አሜን። ትባርካቸዋለሁ። አሜን። ትባርካቸዋለሁ። አሜን። አዲካ ባራዶስ አሜን። ዲና ካባራዶስ ጋማሪያ ካቫኖሲካ ዳማኮፍራሚያስ ባካ ኤውልሽ ያ ፍቅር ሲፈርሳለሁ እቴ አሜን። ወይ ረሐዲባ ማራስ ከረመዱ ፈረሰ። የአጋንንት ፍቅር ፈረሰ። የሰዎች ምክር ፈረሰ። ሰዎች አሉታዊ የሆነ ንግግር ፈረሰ።
በጌታ በኢየሱስ ስም አሜን በፍጻሜሽ ላይ ክፉ ነገር ምክር የሚመክሩ እያንዳንዱ አጋንንታዊ አማካሪዎች ከጥልቁ የተላኩ ከሲኦል የተላኩ ከዚህ ሰዓት ጀምሮ በእግዚአብሔር እሳት በትኛቸዋል። አሜን ይበተኑ በኢየሱስ ስም አሜን። በእግዚአብሔር እሳት ሃሌሉያ ኢየሱስ በእግዚአብሔር እሳት በትኛቸዋል። ገና ነው ስሙ። በእግዚአብሔር እሳት በትኛቸዋል። ኢየሱስ የጌታ እኮ ነው። ጌታ አሜን። ዲና ኪያ ቫኖሲካታ አሜን። የአኪጦፌል ምክር ፈረሰ እህቴ። አሜን 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 አሜን። የሰንባላጥ የጦቢያ ምክር ፈረሰ። አሜን ኢየሱስ ማዲያ ካባራዲያ ካቫንት ኢየሱስ ባሪኮ ቶቭራኒያስ ጀግና የኔ አባት ኢየሱስ ክርስቶስ ቤትሽ ላይ የቆመ እንደ ተራራ የቆመ እንደ ኢያሪኮ የቆመ እያንዳንዱ ተራራ በጌታ በኢየሱስ ክርስቶስም አሁን የቀለጠ ሆነ። አሜን በኢየሱስ የቀለጠ አሜን። ይኸውልሽ አሜን መጽሐፍ ቅዱስ ላይ አንድ ዳንኤል የሚባል ነብይ አለ። ትንቢተ ዳንኤል መጽሐፍ ሄደሽ አንብበሽ ሊሆን ይችላል። እና ይሄ ሰውዬ ጃይንት ሆነ፣ የእግዚአብሔር ነብይ ነው። ጃይንት ሆነ፣ በዘመኑ ከነበሩት ጃይንት ሆነ። በፊትም ስሙ ይነሳል፣ አሁንም እየተነሳ ነው፣ ወደፊትም የሚነሳ ታላቅ እግዚአብሔር ነብይ የነበረ በባቢሎን ምድር ላይ ሃሌሉያ የናቡከደነጾር በዓል አጋንንቶችን ጭፍሮችን የሰበረ ያቃጠለ በሰባት እቶን እሳት እንኳን ያልተቃጠለ የአንበሶችን አፍ የዘጋ በባቢሎን ምድር 10 እጥፍ በልጦ የተገኘ ንጉሥ ጠቅላይ ሚኒስትር የነበረው ሰው በእግዚአብሔር ፊት ይላል መጽሐፍ ቅዱስ ዳንኤል ምዕራፍ 10 ከቁጥር 14 ጀምሮ ስታነቢ በመጀመሪያ ቀን በእግዚአብሔር ፊት የጸለየው ጸሎት በእግዚአብሔር ፊት ተሰምቷል። ወዲያው ነበረ እግዚአብሔር መልስ የመለሰለት፣ ወዲያው ነው የመለሰለት ወዲያው። ነገር ግን የፋርስና የሜዶን አጋንንት 21 ቀን ሙሉ ተገዳደሉ። 21 ቀን መልሱ ወደ እጁ እንዳይገባ በረከቱን እንዳይቀበል እንዳይወስድ አጋንንት የፋርስ አለጋ ተገዳደሉ ይላል። ልክ እንደ ዳንኤል የጸለሽው ጸሎት ወዲያውኑ እግዚአብሔር መልሶልሽ ቪዛሽ ወዲያውኑ ተመልሶልሽ፣ ነገር ግን ከዛ ከካናዳ ቪዛ እንዳይላክልሽ ቪዛው በፍጥነት ወደ እጅሽ እንዳይገባ ዶክመንቱ ወደ እጅሽ እንዳይገባ ሀያለ ቀን እያመላለሰሽ እያስለቀሰሽ ያለ ጉዳይ ያለው እያዘገየ ኃይል ያለው ዛሬ ህይወትሽን ፍጻሜሽን ከፍታሽን እያዘገየ ያለ እያንዳንዱ የፋርስና የሜዶን መናፍስቶች ኢትዮጵያ ላይ ተቀመጠ ጂኒ አጋንንት ሰፈርሽ ላይ ተቀመጠ ጂኒ ሌዋታንን የሚቀሰቅሱ አጋንንቶች በጌታ በኢየሱስ በእግዚአብሔር እሳት አቃጥያቸዋለሁ። አሜን ሃሌሉያ አሜን። በእግዚአብሔር እሳት አሜን በእግዚአብሔር እሳት አቃጥያለሁ። አሜን በእግዚአብሔር እሳት አቃጥያለሁ። በእግዚአብሔር እሳት አቃጥያለሁ። ዳንያ ከባር ሩብራኪያ ዛታ ካፓራዶስ በልሳን ተናገር ዳኒካ ራሃዲባ ሜራስ ከነ ማህዱባ ጋ ሀዲባ ሪጋ ሀዲባ ማራስ ከነ ማህዱባ ሪጋ ሀዲባ ሊቀጥ መንገዴ ሊቀጥ ስኬቴን በኢየሱስ ስም ለቀቁ መንደሬን አካባቢን ስኬቴን በኢየሱስ ስም ቪዛዬን ለቀቁ በኢየሱስ ስም ከመንገዴ ራኤን ሳሰራ እንዳልሞት በኢየሱስ ስም ራዲባ ሜራስ ከነ ማህዱባ ሪጋ ሀዲባ ህይወቷን ጣሚውን እያዘገየ እያንዳንዱ አጋንንቶች አዘገየ መናፍስቶች የፋርስና የሜዶን ኃይላቶች በጌታ በኢየሱስ ስም አለቃትና ሰንሰለት ኃይላት የጨለማ መናፍስቶች አሁን በኢየሱስ ስም በትኛቸዋል። በእግዚአብሔር እሳት አሜን ሃሌሉያ ራሃዱባ መረስ ከማህዲባ ዳንያ ካባ ዳካታ ራሃዲባ መረስ ከነ ማህዱባ ብራኖሳ ሃሌሉያ ዳማ ከቀድ ማሩካካ በር ሲከፈትልሽ ዳንያ ካባ አሩካ ታላማ
Zaman tuku brania. Kita sudah mana? Foto brania zakata. አሁን በልሳን ራስ ተናገሪ ማለት ነው። ቾኮሌት ነው የሚሰማው። ቾኮሌት ፈጠነ። ዲቫን አክሰለሬሽን ዲቫን ስፒድ መለኮታዊ ምርኮ ፈጠነ። ብዝበዛ ቸኮለ። ምርኮ ፈጠነ። ብዝበዛ ቸኮለ። ሃሌሉያ ከዙዛ ረከተተ ዙባካ ያላቦሳ ሊካታ ያላቦሳ ሪኮቶ ብራኒ ኢየሱስ ከፍ በል ዲና ከበር ለጻፍ ይኸውልሽ አንደኛ ተሰሎንቄ ምዕራፍ 2 ከቁጥር 18 ጀምሮ አንደኛ ተሰሎንቄ ምዕራፍ 2 ከቁጥር 18 ጀምሮ ሐዋርያ ጳውሎስ የሚባል አንድ እግዚአብሔር ሐዋርያ አለ። የአዲስ ኪዳን መጽሐፍ የጻፈ ኦልሞስት 13-14 ምዕራፍ መጽሐፎችን የጻፈ ይህ ታላቅ ጃይንት ግሬት አፖስትል የሚባል ፖል የሚባል አለ። እንግዲህ ይህ ሰውዬ በዘመኑ ታላቅ እግዚአብሔር ነብይ ነው። አሁንም ታላቅ ነው። ስሙ እንኳን አሁንም የሚነሳ ይህ ታላቅ ሐዋርያ እንደዚህ አለ። ጳውሎስ ለሮሜ ሰዎች ወደ እናንተ መምጣት ፈልጌ ሳለ አለ ዲያብሎስ ከአንድም 2 ጊዜ አዘገየኝ አለ። ምን አደረገው? አዘገየው። ስንት ጊዜ? 2 ጊዜ። 2 ጊዜ። ይህ ሰውዬ ታላቅ ሐዋርያ ነው። የእግዚአብሔር ነብይ፣ እግዚአብሔር ሐዋርያ፣ እግዚአብሔር በዘመኑ ታላላቅ ታምራቶችን ያደረገ እፍኝትና እባቡን በእሳት ያቃጠለ 3 የወጣ ታምራትና ድንቅ ያደረገ የሰማይ መገለጥ የያዘ ሰውዬ ሰይጣን ዲያብሎስ ከአንድም 2 ጊዜ ወደ እናንተ እንዳልመጣ አዘገየኝ አለ። ዛሬ በጌታ አንቺን እያዘገየ ያለ ልክ ከአንድም 2 ጊዜ ነው ነገርሽ ፌል እያደረገ ያደረገ እየጨነገፈሽ እግዚአብሔር ምስክሬ ለአንድና ለመጨረሻ ጊዜ ያንቺን ነገር ለማጨነገፍ እቅድና ፕላን አጀንዳ ይዞ የሚርመሰመሱ አጋንንቶች አገር ውስጥ ያሉ ከሀገር ውጭ ያለ ከሰፈር አትወጪም ከመንደር አትሄጂም እዚሁ ወረዳ ላይ ትቀሪያለሽ እዚሁ ትቀሪያለሽ እያለ ኢትዮጵያ ውስጥ አስከረክርሻለሁ እያለ ሰፈርተኛ መንደርተኛ ሎካል ቻምፒዮን እንድትሆኝ እየሰራ ያለ አጋንንት አዘገይ መናፍስቶች ዛሬ አናት በእግዚአብሔር መዶሻ ከስኪሻቸዋል። አሜን ሃሌሉያ። እግዚአብሔር እሳት ወደቀባቸው። አሜን። በሰውያቸው ላይ የእግዚአብሔር እሳት ወደቀባቸው። አሜን። ቢካ ብራኖስ ላንቺ ቪዛ ስትቀበያ ያለው የካናዳ ቪዛ ካናዳ ቪዛ ሚራክል I command in the name of Jesus. Miracle visa. I command in the name of Jesus. Miracle visa. Canada visa. Amen. Take it. Take it. Amen. ተቀበል። Take it in the name of Jesus. 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 ሃሌሉያ ኢየሱስ። ቪዛ ነው አይደል እህቴ? አዎ። የት ሀገር ነው ቪዛውሽ? የካናዳ ነው ማየው። እኔ ካናዳ ነው የምፈልገው። ዲካ ባራዲያስ ዱካ ታባራዳ አሜን። ካናዳ ቶሮንቶ ገብተሻል። አሜን። መርካለም አሁን አስገባሽ ግቢ። አሜን ገባው። አሜን። ጳውሎስ ሲናገር ያለ ከዛሬ 14 ዓመት በፊት እንደዛነት ሰው አውቃለሁ አለ። በሰው አእምሮ እንኳን የማይነገር የማይገመት የሰማይ ምስጢር ወደዛ 3ኛው ዓለም ገብቶ የመጣ ሰው አውቃለሁ እንደዛነት አለ። አሃያ ጋካቬኖ ኮፍረኒያ ይህ ሰውዬ በአካል አይደለም በነበረበት ወደ 3ኛ ሰማይ ሄዶ መጣ። ዛሬ በጌታ በኢየሱስ ክርስቶስም አሁን ላንቺ የካናዳ በር ከፍቼልሻለሁ። አሜን። ክርስቶስ ከጋዛን እስከ አዛጦር እየተነጠቀ እንደሄደ ዛሬ በጌታ በኢየሱስ ክርስቶስም ምንም ነገር ላይዝሽ ያካባሪያ ዲያዛታ ምንም ነገር ላደርግሽ ላዘገይሽ በጌታ በኢየሱስ በመናጠቅ አሁን በኢየሱስ በረሽን ከፍቼዋለሁ። አሜን።
ወጣሽ በኢየሱስ ስም። አሜን። ወጣው። ወጣሽ በኢየሱስ ስም። አሜን። ሆነልኝ። ራስሽን አዘጋጂ። ቢ ሬዲ ጌት ሴት አሜን። ጌታ ተዘጋጅ። ጌት ሴት አዲስ ቦርሳ ገዝተሽ ማለት ነው። ጥቁር ቦርሳ አለው። ጥቁር ቦርሳ ላይ ቆንጆ ብራንድ ኒው የሆነ ልብስ ቦርሳ ላይ አስቀምጠሽ እየጎተሽ ቦሌ ኤርፖርት ገብተሽ ቦይንግ ፕሌን 478 ላይ ገባሽና የመጀመሪያ ወንበር እንደ ገቢና ፊት ለፊት ቁጭ ያልሽ ወደ ካናዳ ቶሮንቶ ፍላይት ታደርጋ ያለ። አሜን። መንፈስ ዓለም እናቴ ሄደሻል። አሜን። ሃሌሉያ ኢየሱስ። ከዚህ በኋላ አትዘገይም እህቴ። ያችን አንዲካ ባራኪያዛ ሩባሽያ ሊካታ ወጣሽ። አሜን። ወጣው። በኢየሱስ አሜን። ሃሌሉያ ኢየሱስ። ይኸውልሽ መንፈስ ዓለም ላይ ስትሄጂ ማለት ድግስ ሲደገስልሽ ባንዲራ ቶሎ ብሎ ከፍ ብሎ አረንጓዴ፣ ቢጫ፣ ቀይ የበዓል ድግስ አዲካ ባራዱ ሰኪያ ማንቶ አሜን ባራዳ ትበያለሽ። በግ ይታረዳል። በግ ዶሮ ብፌ አሜን። በቅርቡ እንዳትረሺ ዳኪብ ባራኪያ ዞቶ አሜን። እሱ ብቻ አይደለም። ከዚህ ከገጠር እንኳን ቤተሰብ ዘር ሐረግ ሲመጣ ያለው ከዚህ ከቤተሰብ ወላይታ ሶዶ ይሁን አርባ ምንጭ ይሁን አላውቅም። እዚህ ቦታ ሲመጣ ያለው ቤተሰብ ሲመጡ አሜን ነው። ልክ ነው። ያለው ወደ አሜን። ልክ ነህ። ቤተሰብ ሲመጣ ያለው ከዚህ ከሶዶ ወደ አርባ ምንጭ ወደ ሶዶ መስመር ከሶዶ ይመጣሉ። አሜን። እዛ ናቸው ይመጣሉ። አሜን። መጡ እንጂ ለድግስ ተዘጋጀቴ። ቀንሽ መጣ። በርሽ ተከፈተ። ደጅሽ ተከፈተ። ህልምሽ ሰፈር ላይ አይቀርም። አሜን። ቃል አውጣባት ልጄ ላይ አላታ ዳካ ቬኖ ብራን እስቲ ህልሜ ሰፈር አይቀርም በይ። ህልሜ ሰፈር አይቀርም። አንድ ወንድም ልጅ አያለው። ይኸው ገባ ራሱ። ይኸው አያላ ኦሻከ ወንድና ሴት ልጅ በጣም ያማምሩ ልጆች ገና ከትምህርት ቤት እየገቡ ነው። ያዛካታ የትምህርት ቤቱ ስም ነው ሳፋሪያ ባካፍራ ነው። አሜን። እነዚህ ልጆች ካሉ ተማሪዎች መካከል እግዚአብሔር በ10 እጥፍ በልጦ ይገኙ ሲያደርጋቸው አሜን። አሜን። ባሪካታላ ባራዳስ 10 እጥፍ በልጦ ሲገለጡ ያለው አሜን። የጥበብና የመንፈስ አሁን ተለቀቀላችሁ። አሜን። እጅሽን እስቲ ጫኝባቸው፣ ግራና ቀኝ እጃቸውን ጫኝባቸው። በኢየሱስ ስም ብለህ ጫኝባቸው። በኢየሱስ ስም አሜን። መጽሐፍ ሲናገር አንደኛ ሉቃስ ምዕራፍ 2 ከቁጥር 52 ጀምሮ ሲናገር ኢየሱስም ደግሞ አለ በጥበብ በቁመት በሰውና በእግዚአብሔር ፊት ያድግ ነበረ ተብሎ ተጻፈ። ከዚህ በኋላ በጌታ በኢየሱስ ክርስቶስም በጥበብ በቁመት በሰው በእግዚአብሔርና በሰው ፊት በሞገስ ታድጋላችሁ። አሜን። በጥበብ ታድጋላችሁ። አሜን። ዳንኤል፣ ሲድራቅ፣ አብደናጎ በባቢሎን ምድር ላይ በከላዳውያን ተማሪዎች መካከል 10 እጥፍ በልጦ እንደተገኙ የብልጫ መንፈስ በጌታ በኢየሱስም ተለቀቀላችሁ። አሜን። አእምሯችሁ በኃይል ተከፈተ። አሜን። የጥበብ መንፈስ ተለቀቀላችሁ። አሜን። በጌታ በኢየሱስም ለምድሪቷ በኢየሱስም እናንተ መፍትሄ ትሆናላችሁ። አሜን። ዓለም ብርሃን ትሆናላችሁ። አሜን። ቤተክርስቲያን መድኃኒት ትሆናላችሁ። አሜን። ምድሪቷ ጨው ትሆናላችሁ።
አሜን። ሰሉ ነይ በጌታ በኢየሱስ ክርስቶስም አይኖቻችሁ አሁን በኃይል ተከፍተዋል። እዚህ ጋር ይጸለይልሽ። አይኖቻችሁ በኃይል ተከፍተዋል። አሜን። በጌታ በኢየሱስ ክርስቶስም ብዬ ጸለይኩ። አሜን። አሜን። ቤታችሁ በደሙ የተሸፈነ ይሁን። በደሙ ተጠበቁ። ዙሪያችሁ በደሙ ተጋረዱ። ጠላት የአመፃ ልጅ መከራ ይጨምርባችሁ። አሜን። በጌታ በኢየሱስ ስም እንድንደቀል እጸልያለሁ። አሜን። በደሙ ሸፈንኳችሁ። አሜን። ጌታ በኢየሱስ ስም ተባረኩ። አሜን። ተባረክ። ተባረክ። እወዳቸዋለሁ። ጌታ ይባርክ። አሜን። ጌታ ኢየሱስ ይባርክ። ፕሮፌት በውስጥ አወራሃለሁ። ዘመን ይባርክ። አሜን። Zakavranos, Zakia Parados. Thank you. Thank you, Jesus. Thank you, Holy Spirit. Thank you, Holy Spirit.